ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን እንደምን ቆያችሁን? የዕለተ አርብ ነሐሴ 1 2018 ዓ.ም ምሽት መረጃዎችን ይዘንላችሁ ቀርበናል። መረጃዎቻችን ቶሎ እንደርሷችሁ ዩቲዩብ ቻናላችንን ሰብስክራይብ፣ ላይክ፣ ሼር ማድረግ አብራችሁን ቆዩ። የኤርትራ ህዝብ በአንድ ጨቋኝ ስርዓት ታፍኖ መኖር ሊያበቃና የስርዓት ለውጥ ሊመጣ እንደሚገባ የግንባር ህዝባዊ ማዕበል ብርጋዴር ንሓመዱ አሳወቀ። የቀጠናውን ሰላም አደጋ ላይ ለመጣል በጦርነት ፍላጎት ጠመደው ጽምዶ ተብሎ የሚጠራው የሽብር ቡድን ህዝባዊ ድጋፍና መሰረት እንደሌለው ነው የገለጹት። የግንባር ህዝባዊ ማዕበል ብርጋዴር ንሓመዱ የድርጅቱን ሰላማዊ ትግል እንቅስቃሴና ቀጠናዊ ትብብርን በተመለከተ መግለጫ ሰጥተዋል። የኢትዮጵያ መንግስትና ህወሓት ለተጨማሪ ውጊያ የተዘጋጁ መሆናቸው ተነገረ። የኢትዮጵያ መንግስት ጦርና ህዝባዊ ወያነ ሓርነት ትግራይ ታጣቂዎቹ ለተጨማሪ ውጊያ የሚያደርጉት ዝግጅት መቀጠሉን የተለያዩ ወገኖች አሳውቀዋል። የአውሮፓ የሰላም ተቋም መገናኛ ዘዴዎችንና ሌሎች ምንጮችን ጠቅሶ እንደዘገበው የመቀሌና የአዲስ አበባ ግንኙነት ይበልጥ እየተበላሸ ነው ብሏል። ሁለቱ ወገኖች የሚያደርጉት የጦር ኃይል ንቅናቄም ሌላ ጦርነት ሊጭር ይችላል የሚለውን ስጋትም አንጥሮታል። ሁለቱ ወገኖች ልዩነታቸውን ሰላማዊ፣ ሁሉን አካታችና ገንቢ በሆነ ውይይት እንዲፈቱም ተቋሙ ጠይቋል። የአይን ምስክሮች በኩላቸው የትግራይ ኃይል የሚባለው የታጣቂዎች ስብስብ በርካታ ተዋጊዎችን ወደ ምዕራብ ትግራይ እያዘመተ ይገኛል። እንደሚሉት የትግራይ ተዋጊ ትግራይ ክልልን ከአፋርና ከአማራ ክልሎች ጋር በሚያዋስነው ድንበር አካባቢ ምሽግ እየቆፈሩ መሆኑንም የአይን ምስክሮች አሳውቀዋል። የኢትዮጵያ መከላከያ ጦር በአንጻሩ አማራና አፋር ክልሎች ከፍተኛ የወታደራዊ ንቅናቄ እያደረጉ መሆኑን የአይን ምስክሮች ተናግረዋል። ከአፋር ክልል በደረሰን መረጃ መሰረት በክልሉ የዞን 4 የተለያዩ ወረዳዎችና ቀበሌዎች ተጨማሪ ወታደሮችም ሰፍረዋል። ነዋሪዎቹ በስም በዘረዘሯቸው ወረዳና ቀበሌዎች ወታደሮችን ከቦታ ቦታ ማንቀሳቀስና ተጨማሪ ኃይል ማሰሮ እስከ ትላንት ማታ ድረስ ቀጥሎ ነበር። ለመንግስትና ለህወሓት የሰላም ጥሪ መቅረቡ ተገለጸ። የአውሮፓ የሰላም ፋውንዴሽን በኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ መንግስትና በህዝባዊ ወያነ ሓርነት ትግራይ መካከል እያደገ በመጣው የፖለቲካና የደህንነት ውጥረት ከፍተኛ ስጋት እንዳደረበት ገለጸ። በአዲስ አበባና በመቀሌ መካከል ያለው ግንኙነት እየተንሸረሸረ መምጣቱንና በኢትዮ ሱዳን ወሰን አካባቢ ወታደራዊ እንቅስቃሴዎች መጨመራቸው ዳግም ወደ ግጭት እንዳያመራም አሳስቦታል። በፕሪቶሪያው የሰላም ስምምነት አፈጻጸምና በጊዜያዊ አስተዳደሩ ህወሓትና በፌዴራል መንግስት መካከል በተፈጠሩ አለመግባባቶች ምክንያት የተገኘው የሰላም ፍሬ አደጋ ላይ እንደወርቅ ስጋቱን ገለጸ። ዳግም ወደ ግጭት መግባት የሰብአዊ ቀውሱን እንደሚያባብሰውና የአፍሪካ ቀንድ ቀጠናን እንደሚያገጣጥመው በመጠቆም ለፖለቲካዊ ልዩነቶች ወታደራዊ መፍትሄ እንደሌለው አሳስቧል። ሁለቱም ወገኖች ከፍተኛ ትግስት እንዲያደርጉ የፕሪቶሪያውን ስምምነት ሙሉ በሙሉ እንዲተገብሩና በግሎባል ፔስ 2030 ማዕቀፍ ችግሮቻቸውን በሰላማዊ ውይይት እንዲፈቱም ጥሪ አቅርቧል። ጦርነት ከተጀመረ የኤርትራ መንግስት አይኖርም ይቀየራል ሲሉ ጀነራል ባጫ ደበሌ ተናገሩ። አምባሳደር ጀነራል ባጫ ደበሌ ጦርነት ከተቀሰቀሰ የኤርትራ መንግስት ፍጻሜው ይሆናል ሲሉም አስጠንቅቀዋል። አምባሳደሩ በቀጠናው መንግስት ይቀየራል፣ ጂኦግራፊ ይቀየራል ሲሉ የጦርነቱን ውጤትም ተንብየዋል። በኢትዮጵያና በኤርትራ መካከል የተወሰነ ድንበር የለም ያሉት ጀነራል ባጫ እሱም ራሱ ችግር ይፈጥራል ነው ያሉት። በኬንያ የኢትዮጵያ አምባሳደር ጀነራል ባጫ ደበሌ ከቢቢሲ አማርኛ ጋር ባደረጉት ቃለ መጠይቅ ጦርነት ከተጀመረ ግንባርና ደጀን አይኖርም ሲሉም አስጠንቅቀዋል። ባጫ ይህንን አስተያየት የሰጡት በኢትዮጵያና በኤርትራ መካከል ውጥረት በነገሰበት ወቅት መሆኑም አነጋጋሪ ሆኗል። የቀድሞ የጦር አመራር ያሁኑ ዲፕሎማት ይህንን ሁሉ ዛቻ መሰል አስተያየት ከሰጡ በኋላ ግን አያስፈልግም ብለዋል። ለበርካታ ቤተሰቦች መበተን ምክንያት ሆኗል በሚል እዩሃ ሚዲያ ፕሮግራም መታገዱ ተገለጸ። የእዩሃ ሚዲያ ፕሮግራም ታገደ። በአለም ሰገድ የተዘጋጀ የሚቀርበው ፕሮግራም የታገደው ለበርካታ ቤተሰቦች መበተን ምክንያት በመሆኑ ነው ተብሏል። ዲኤንኤ እያስመረመሩ የሚቀርቡ መሰል የቤተሰብ ህይወት ላይ ያተኮሩ ፕሮግራሞች በየትኛውም የማህበራዊ ሚዲያም ይሁን ቴሌቪዥን እግድ ተጥሎባቸዋል።
በኮምቦልቻ ከተማ በስርቆት የተጠረጠሩ ግለሰቦች በቁጥጥር ስር ውለው በአደባባይ እንዲዞሩ መደረጉ ተሰምቷል። በኮምቦልቻ ከተማ ቢራሮ ክፍለ ከተማ ዘወትር ረቡዕና ቅዳሜ በሚውለው ገበያ ላይ የኪስ ስርቆት ሲፈጽሙ እጅ ከፍንጅ የተያዙ ተጠርጣሪዎች በቁጥጥር ስር ውለዋል። የክፍለ ከተማው ፖሊስ አባላት ግለሰቦቹን በቁጥጥር ስር ካዋለ በኋላ ጽሑፍ ከጀርባቸው በመለጠፍ በቪዲዮ እየቀረጹ በክፍለ ከተማውና በከተማው ዋና መንገዶች ላይ በአደባባይ እንዲዞሩም አድርገዋል። በፊንቴክ ኢንቨስትመንት ማጭበርበር የተጠረጠሩ አርቲስቶች ዋስትና መብት አልተነሳም። በፊንቴክ ኢንቨስትመንት የማጭበርበር ወንጀል የተጠረጠሩ አርቲስቶች ጉዳያቸውን በስር ላይ ሆነው እንዲከታተሉ አቃቢ ሕግ አቅርቦት የነበረው አቤቱታ ፍርድ ቤቱ ውድቅ በማድረግ ተከሳሾቹ በከባድ ማስጠንቀቂያ እንዲታለፉም ብይን ሰጠ። አቃቢ ሕግ ተከሳሾቹንና ጠበቃው በሚዲያ ማብራሪያ መስጠታቸው የፍትህ ሂደቱንና ምስክሮችን ተጽዕኖ ውስጥ ይከታል በሚል ዋስትናቸው እንዲሰረዝ ጠየቀ። ቢሆንም ፍርድ ቤቱ በጥቃቅን ስህተቶች የዋስትና መብት መከልከል አግባብ አለመሆኑን ገለጸ። ሆኖም ዘገባው አሳሳች በመሆኑ ከሚዲያ እንዲወርድና ሚዲያው ይቅርታ እንዲጠይቅ ያዘዘ ሲሆን የክስ ቀጠሮ ለጥቅምት 2 2019 ዓ.ም ተዘዋውሯል። ብልጽግና ፓርቲ በሰባተኛው ጠቅላላ ምርጫ ያገኘውን የህዝብ ውክልና ወደ ተጨባጭ ማህበራዊ፣ ኢኮኖሚያዊና ሌሎች ስኬቶች ለመቀየር በሙሉ አቅሙ እንደሚሰራ የፓርቲው የህዝብና ዓለም አቀፍ ግንኙነት ዘርፍ ኃላፊ ዶክተር ቢቂላ ሁሬሳ ገለጹ። ብልጽግና ፓርቲ ሰባተኛውን ጠቅላላ ምርጫን በማስመልከት ተቀማጭነታቸውን አዲስ አበባ ላደረጉ ዓለም አቀፍ ማህበረሰብ ማብራሪያ ሰጥቷል። በዚህ ወቅት የብልጽግና ፓርቲ የህዝብና ዓለም አቀፍ ግንኙነት ዘርፍ ኃላፊ ዶክተር ቢቂላ እንደገለጹት ጠንካራ ሀገርን ለመገንባትና ዜጎችን ከድህነት ለማውጣት ዋናው መነሻ በራዕይ፣ በአመራር፣ በሰው ኃይል፣ በአደረጃጀትና በቁሳቁስ የበቃና ውጤታማ ፓርቲ መገንባት ነው ብለዋል። ብልጽግና ፓርቲ ከተመሰረተበት ጊዜ ጀምሮ ከህዝቡ ጋር ትብብርና ተሳትፎን መሰረት ያደረገ ጠንካራ ቁርኝነት መፍጠሩንም አስረድተዋል። ባለፉት ዓመታት በፓርቲው መሪነት የተነደፉና የተገበሩ በርካታ ስትራቴጂዎች በህዝቡ ዘንድ ተቀባይነት ያገኙና በየደረጃው ያሉ የማህበረሰብ ክፍሎችን በማንቀሳቀስ ተጨባጭ ውጤቶች መመዝገባቸውም ተነግሯል። ባለፉት 3 እና 4 ዓመታት በተገበሩ የግብርና ማሻሻያዎች ኢትዮጵያ የምግብ ሉዓላዊነቷን የማረጋገጥ ጉዞ መጀመሯን ጠቁመው በአሁኑ ወቅትም በአፍሪካ ውስጥ ትልቅ የስንዴ አምራች ሀገር መሆኗን ተናግረዋል። በአረንጓዴ አሻራ ባለፉት ዓመታት ከ48 ቢሊዮን በላይ ችግኞችን በመትከል አካባቢን የመንከባከብና የአየር ንብረት ለውጥን የመቋቋም አቅም መገንባቷንም ጠቅሰዋል። በከተሞች ልማትና ገጽታ ግንባታ አዲስ አበባን ጨምሮ በበርካታ የሀገሪቷ ከተሞች ዘመናዊና አጠቃላይ የከተማ ደረጃን የሚያሻሽሉ የኮሪደርና የልማት ስራዎች መከናወናቸውን ጠቁመዋል። ብልጽግና ፓርቲ በሰባተኛው ጠቅላላ ምርጫ ከህዝብ ያገኘውን አዲስ የህዝብ ውክልና መነሻ በማድረግ በምርጫ ቀስቀሳ ወቅት ቃል የገባቸውን የሚኒፌስቶ ሀሳቦችን ወደ ዝርዝር የድርጊት መርሃ ግብሮች በመቀየር ላይ ይገኛልን ብለዋል። በቀጣይ 5 ዓመታት በርካታ የልማት እንቅስቃሴዎች እንደሚተገበሩ ጠቅሰው ዜጎችን ከድህነት በማውጣት ሀገሪቷን፣ ማህበረሰቡን ወደ መካከለኛው ገቢ ደረጃ ለማሸጋገር ይሰራልን ብለዋል። በብዝሃ ዘርፍ ኢኮኖሚ፣ ግብርናን፣ ማኑፋክቸሪንግን፣ ማዕድንና ዲጂታል ኢኮኖሚን በማስፋፋት በቤተሰብና በግለሰብ ደረጃ ብልጽግናን ለማረጋገጥ እንደሚሰራም ገልጸዋል። የኢትዮጵያን የማክሮ ኢኮኖሚን በማረጋጋት በትምህርት፣ በጤና፣ በባህልና በቋንቋ እድገት ላይ ትኩረት በማድረግ ማህበራዊ ልማትን ለማፋጠን እንደሚሰራም አረጋግጠዋል። የህዝቦችን አንድነት፣ ዘላቂ ሰላምና ሀገራዊ መግባባትን የሚያረጋግጡ ታላላቅ የወል ግንባታ ስራዎች እንደሚሰራም ጠቁመዋል። ሀገራዊ መግባባትን ለመፍጠር ምክክር ወሳኝ መሆኑን ጠቁመው በአሁኑ ወቅትም 4000 ኢትዮጵያውያን በመሳተፍ ላይ የሚገኙበት አካታች ሀገራዊ የምክክር ወሳኝ ምዕራፍ ላይ መሆኑንም ጠቁመዋል። ውድ አድማጭ ተመልካቾቻችን ለሰዓቱ ያዘጋጀንላችሁ ሰበርና ወቅታዊ መረጃዎቻችን እነዚህን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት ሰላም ቆዩን።